ሊቆም ቻለ? አልገባኝም። ቆይ ጥያቄሽ ይሄ ነው? ወይኔ አምልሽ አምቡላንስ ልጥራው? አይ አያስፈልግም። እሺ አትበይ። በሽታው ሌላ ነው። አልገባኝም። ቦዲ ማለት እንዲያመሩኝ ያለች እሱ ሽፋኑ ነው። አረፍ አርኪ በረከት ላይ የተደረገው ነገር አንቺ ታውቂያለሽ እንዴ? እንዴ? አዎ፣ እኔ ከመጀመሪያውም ለበረከት እህቴ እንደማትሆን አውቅ ነበር። እኔ ምንሽ ብርቱካን እኮ ከዚህ በፊት ቤተሰብ እንደሌላት ነው የነገረችኝ። ማለት አዎ፣ ብርቱካን ለኔ እህቴ ነች። ያ ማለት ግን እውነታውን መደበቅ አልችልም። የኔንስ ልጅ ለመግደል አልነበር ፍላጎቷ? አይ ቴቴ፣ እሱ እኮ ሰው እንዲያምናትና እንዲያዝላት የፈጠረችው ምክንያት ነው። ያውሎት ቴቴዬ፣ እህትሽን አማሽ አይበሉኝ እንጂ ብርቱካን ከልጅነቷ ጀምሮ እንደዚህ ነች። በቃ የራሷ ነገር ከተጠበቀ ሰው ቢሞት አይጨንቃትም። እሱስ እውነት ብለሻል። ፈጣሪ ከልሎት ነው እንጂ እሱን እኮ ነው የምለው ቴቴዬ። ዋናው ነገር ግን ቤኪያችን እንኳን ደህና ሆነው። በጣም ነው እኮ ቤኪ የሚያሳዝነው። በጣም የተጨነቅክ ትመስላለህ። ምን እያሰብክ ነው? አይ ዝም ብዬ ነው። ዝም ብለህ እኮ እንዳልሆነ ታስታውቃለህ። ባይሆን የሆንኩን ነገር ንገረኝ። ምንድን ነው? እውነት ዝም ብዬ ነው። አትጨነቂ። ምን ነው? ምን ሆንሽ? ምን ሆንሽ ትላለህ እንዴ? እኔ ሁሉንም ነገር እየነገርኩህ አይደል? ጓደኛሞች እኮ የሆነ ስለመሰለኝ ነው። አንተ ግን ዝም ትላለህ። ታይ እንጂ እሷ አንቺና አባትሽ ባለውለታዎቼ ናቸው። ሁለታችሁም እንዴት እንደምከፍል አላውቅም። ይለ እኔ እኮ እንደ አባዬ ታካሚ ሳይሆን እንደ ጓደኛ አድርጌ ነው ማይክ። አንተም ደግሞ እንደዛ እንድታይ የምፈልገው። ጓደኞች ነን። ጎሽ፣ እንደዚህ ከሆነማ አሁን ያስጨነቀን ነገር ንገረኝ። በትንሹ ቢሆን ታውቂያለሽ፣ እዚህ በሽተኛ ሆኜ ያስቀመጠች ሚስቴ ባልኳት ሴት ናት። ብርቱካንን ማለት ነው አይደል? አዎ፣ እኔና ቤተሰቦቼ ከሚገባው በላይ ሰቃይታለች። ጎበዝ። ይለ እኔም የሰው ልጅ ላጠፋው ለእያንዳንዱ ነገር መቀጣት አለበት ብዬ አምናለሁኝ። ግን ደግሞ አሁን አንተ በዚህ ሰዓት ራስ ላይ ትኩረት ማድረግ ያለብህ እና ደግሞ የማይል አትጨነቅበት። ልክ ነሽ። ሁሉም ነገር መሆን ያለበት ይሆናልሽ። ስለዚህ አሁን አንተ መጨነቁን ትተህ ወደፊት ምን ለማድረግ እንዳሰብክ ትነግረኛለህ ማለት ነው። ታውቂያለሽ፣ እህቴ በእኔ የተነሳ ብዙ ተሰቃይታለች። እሷን መካስ አለብኝ። እሺ፣ ሌላስ? ሌላው ደግሞ አንቺንና አባትሽን ማኩራት፣ ግን እንዴት እንደሆነ አላውቅም። እሺ፣ አሁን ደግሞ ሌላስ? ሌላ ደግሞ አስቤ እነግርሻለሁ። አንተም ደህና ስለሆንክ ደስ ብሎኛል። አመሰግናለሁ። ወይኔ ብርቱካን፣ ወይኔ ያለቀልኝ፣ ወይኔ። ቆይ አሁን በረከት ከዳነ ምንድን ነው የማደርገው? እኮ እሱ ቆሞ ልሄድ። ወይ ቅሌት፣ ወይኔ ውርደቴ፣ ወይኔ። አንቺ ያምሻል እንዴ? ምንድን ነው የሰው ክፍል ዝም ብለሽ ዘለሽ የምትገቢው? ይንኳኳል። የሰው ክፍል እባክሽ አታስቂኝ። ቆይ ምን ሆነሽ ነው እንደዚህ ጨነቅሽው? ቆይ ምንድን ነው የምታወሪው? በረከት ጋር እሄዳለሁ ብለሽኝ ነበረ። ምን እንደሆንሽ እኔ እንጃ፣ ግን ከዛ ከመጣሽ ጀምሮ ቆሌ ይርቆሻል። አንቺ ግን እያበድሽ ነው። እኔ ስለምታወሪው ነገር እየገባኝ አይደለም። ቆይ ለማንኛውም የኔ ቤኪ እንዴት ነው? ዝም ብዬ ሁኔታሽን ስመለከተው ግን መዝሽ የከሸፈ ነው ይመስለኝ። ይቅርታ ትስታ፣ የመጣሽበትን ዓላማ ግን እየዘነጋሻለሽ ነው ይመስለኝ። አረ በፍጹም። ቆይ እንዴት ብዬ እረሳዋለሁ? ታዲያ ምንድን ነው የምትይው? ሰምኛለሽ? እኔ እኮ እዚህ ቤት ያስገባሁሽ እኔ እንድታግዥኝ እንጂ ስለ በረከት የባጤ ቆጡን እንድትቀባጥሪብኝ አይደለም። እንዴ ቆይ እሺ፣ መቼ ነው እኔ እንደዚህ ንድድ የሚያደርግ ነገር የተናገርኩት? እየረሳሁት ነው እንዴ ይመስልሽ? ከበረከት ጋር እኮ ያልተቋጨ ነገር እንዳለሽ በደንብ አውቃለሁ።
ሰሚኛለሽ? ግን እኔ ብርቱካን ላይ በጭራሽ ብልጥ ደግሞ እንዳትሞክሪ ታውቂኛለሽ። አለበለዚያ ግን ካለበለዚያ ምን ማድረግ እንደምችል በደንብ ጠንቅቀሽ ታውቂያለሽ። እኔ ከሴጣን ጋር ፍክክር አልችልበትም። እጄን አንስቻለሁ። ማይ እንዴት ነሽ? እንዴት ነሽ የኔ ቆንጆ ልጅ? የኔ ልጅ ነው ያሏት እና ምን ማለት ነበረብኝ? አይ ምንም፣ እንደውም ቲው ነገሩ ገርሞኝ ነው። ብርቱካን ይበቃሻል። እዚህ ቤት ያለሽው ይኸውልሽ መሄጃና መውደቂያ ስለሌለሽ ነው። እንዳንቺ ስራ ቢሆንማ ከዚህ ቤት አሽቀንጥሬ አስወጣሽ ነበረ። እውነት እንደው እውነት እቴቴ ለእኔ ስላሰቡልኝ ነው እዚህ ቤት ያለሁት። ቆይማ ስለምንድን ነው እያወራችሁ ያላችሁት? እናቷ ነገር ያታ ስለምን እንደምናወራ። አይ የኔ ልጅ ተያት፣ ዝም በያት በቃ። እሷ የባሌ እናት ስለ መልካምነቱት በጣም አመሰግናለሁ። እቺ ማስረባ ከሷን በሶኛ ላይ እየቀለደሽ ነው ማየ? አይ የኔ ልጅ ተያት። ምናልባት አሁን ይልሽ ልጄ ደህና ስለሆነ ተናዳ ሊሆን ይችላል። አሁን ሲልና ከዛ ደግሞ እጅህን ቀስ እያልክ ቀና በልና ይሄኛውን እጅህን ወደ ላይ እንደዚህ መልስ። እንደዚህ ይሄኛው ፓርቲ በቃ ጎበዝ ጎበዝ ትንሽ ና አንበሳ ተመለስ። አሁን ይሄኛውን አውርደውና በዚህ መልክ አይዞክ ጎበዝ ጎበዝ ሂድ እዚህ ጋር የተሰማ ነው። አይዞክ ይግቡ፣ ክፍት ነው። ወይ ፈጣሪ ምን ይሳናል? የኔ ልጅ እንኳን ደስ አሉት የበረከት እናት። ሰምኛለሽ ትስታ፣ የረሳሽ ይመስለኛል። ባታበሳጭኝ ጥሩ ነው። አለበለዚያ ግን ካለበለዚያ ምን? ስሚ፣ አሁን ከወደቅሽበት ነው ጎትቼ ያመጣሁሽ። አሁንም ቢሆን ወደ ወደቅሽበት ነው አሽቀንጥሬ የምጥልሽ። ያን ማድረግ ደግሞ ለኔ ምን ያልቀላል እንደሆነ ላንቺ አልነግርሽም። የኔ ቆንጆ እውነት ነው የምልሽ፣ በአሁን እንኳን አይመስለኝም። ቆይ እንዴት ይሄ ሁሉ በራስ መተማመን ከየት ነው የመጣው እንዴ? ዊል እንግዲህ በራስ መተማመኑ የመጣውማ እስቲ እንስሚው። ወይኔ ፈጣሪ ሆይ እና ምን ይሁን? የኔ ቆንጆት ይሄን ሰምተሽ ምን እያሰብሽ እንደሆነ ሳስብ ጥጋብሽ የበረደ ይመስለኛል። እሻ እንዴት ከጅኛለሽ? ማን ያውቃል? ምናልባት ባንቺ ወጥቼ ይሆናል። አልገባኝም። ትዝ ይልሻል ያኔ በረከትን ወድጄው ፈራው አናግሪኝ ስልሽ ሀብቱን አይተሽ ለራሽ አድርገሽ ስትመጪ። ሰምኛለሽ? ሲጀመር ነው ያልነጠቁሽም። እሱ ነው ወደኔ የመጣው። እሱን ደግሞ ያንቺ ለማድረግ በጣም ብዙ ሞክራለሁ። ይሄን ደግሞ አንቺም እኔም እናውቃለን። አትዋሺ። ለኔ ደግሞ ያንን እየነገርሽኝ አንቺ ግን ሄደሽ ስራሽን እየሰራሽ ነበር። ታዲያ ከፈለግሽ ምን ማድረግ እችላለሁ? መቼስ መስተፋቀር አላሰራልሽ። ዩሲ ስለዚህ እኔም ካንቺ ያየሁትን ክደት ፈጸምኩብሽ። በጣም መጥፎ ሰው ነሽ። ያ እውነት ነው። እኔም ያንቺን ያህል ባይሆንም በጣም መጥፎ ሰው ነኝ። ይኸውልሽ ትስታ፣ አሁን እኔና አንቺ የተማማቾች ነን። ስለዚህ ፕሊዝ በቃ ተረጋግተሽ ቁጭ ብለን እንነጋገር። ኖ እኔ ቆንጆ፣ የኔና ያንቺ ህይወት የተበጠሰው ያኔ በረከትን ከኔ ወሰድሽው ቀን ነው። ደግሞ ልንገርሽ፣ አንቺ ለኔ የሞትሽው ያኔ በረከትን በሽተኛ ያደረግሽው ቀን ነው። ለማንኛውም እቺ ነገር እኔ ጋር ትቀመጥ። ደግሞ አታስቢ፣ አስፈላጊ ሆኖ ካልታየኝ አልጠቀምበትም። ዙፋኔ ልጅ የዛችን የሴጣን ሀሳብ ሰምቼ አንቺ ለችግር ስለሆንኩሽ ይቅርታ ልጅ ይቀርበኝ። ኧረ ችግር የለውም እማዬ፣ ዋናው ወንድሜ ደህና መሆኑ ነው። የኔ ልጅ አሁን የሚሰማህ ህመም አለ? አሁን በጣም ደህና ነኝ። በቅርብ ሙሉ ለሙሉ እንደሚሻል ተስፋ አደርጋለሁ። ፈጣሪ ምን ይሳነዋል? ሙሉ በሙሉ ይሻላል የኔ ልጅ። አይዞህ ደግሞ እኔም እጸልያለሁ። አንተ ከታመምክ ጊዜ ጀምሮ እኮ ማሚ ገዳም ለገዳም ስትዞር ነው የምትለው። እናንተ
ገቢ ስላላችሁ ፈጣሪ አመሰግናለሁ። በባዶ ያስኳችሁ አይደለም? ቀይ ቡና ነገር ላፍላ። አረ ምንም ችግር የለውም። ዶክተር አይመጣም እንዴ? እኛም እኮ መሸብን። ታካሚ እንዳለው ነግሮኝ ነበር። ትንሽ ይቆያል። የኔ በኩር ልጅ እንኳን ደህና ሆንክልኝ። መቼም እንዳስቸገርን ይገባኛል፣ ግን በቅርብ ቀን መተን በረከትን እንወስደዋለን ወደ ቤት። አረ ችግር የለውም። ደግሞ እኮ እኔንም ከብቸኝነት ነው የገላገለኝ። እዚህ መሆኑ ደግሞ ደስተኛ አድርጎኛል። በጣም ነው የማመሰግነው የኔ ቆንጆ። እማዬ በቃ እንሂድኛ። አሁን የኔ ልጅ እንመጣለን። እሺ እንመጣለን። እንመጣለን። በጣም ነው የማመሰግነው። እናንተ ሰዎች ግን በጣም ያስቀናችሁ ነው። በጣም የምታምሩ ቤተሰብ ናችሁ። ለእኔ እነሱ ቤተሰቦቼ ብቻ አይደሉም። ኤልሳ ምነው ደበረሽ? ታውቃለህ እንደምትሄድ ሳስብ እና ደግሞ ከዛ ብቻዬን ደግሞ ሳስብ ከፋኝ። ከዚህ በኋላ ጓደኛሞች ነን አይደል? መቼም አንለያይም። ግን የምር ከሄድክ በኋላ አትረሳኝም? እንዴት ልረሳሽ እችላለሁ? እውነት? እስኪ ማለልኝ። ይኸው ዳቦ አማርኛ ካበሉ ደግሞ ምንድን ነው? ምንድን ነው? የሉ ሰዓት መቆየት ቶሎ አከፍች። ፈጣሪ ሆይ ወይኔ ፈጣሪ፣ ወይኔ ቢኪ ፈጣሪ ሆይ እንደዚህ አያለሁ ብዬ በቅርብ አላሰብኩም ነበር። ወይኔ ጌታዬ። ትዝታ እንዴት ነሽ? ቢኪ እኔ ካንተ ሀሳብና ናፍቆት በቅርብ በጣም ደህና ነኝ። ጌታዬ ሆይ። ቆይ ለምንድን ነው እዚህ ድረስ የመጣችሁ? እንዴ ማለት ቢኪ፣ እንዴ እኔ ለምን መጣሽ? ማለቴ እኔም ያለሁት ሰው ቤት ነው። ሰውን ከምን መጠበጥ ብዬ እኮ ነው። አይ ችግር የለውም። እናንተ አውሩ፣ እኔ ውስጥ ሆናለሁ። እናንተ በልጻ እኮ። እሺ ቁጭ በል ቁጭ በል። አይዞህ። ወይኔ አምላኬ፣ እኔ ማመን አልችልም። አየህ ቢኪ፣ እሷ ራሱ እንዴት እንደናፈቅኩ አውቃ ጥላ ስትሄድ ብርቱካንን አግኝተሻታል? ተው ቢኪ ተው፣ የእሷን ስም አታንሳ። አንተ ልገል እንደሞከረ ሰምቼ ውስጤ ምን እንደተጎዳ እኔ ብቻ ነኝ የማውቀው። የእሷን ስም አታንሳብኝ። ስለዚህ አውቀሻል ማለት ነው? እንዴ ቢኪ፣ ይሄ እኮ አሁን የአደባባይ ሚስጥር ነው። በቃ አሁን ከዚህ ሂጅ። እኔ በቅርቡ መመለሴ አይቀርም። እዛው እንነጋገራለን። እንዴ ቢኪ፣ ምን ነው? እኔ እኮ አንተን አፍቅሬ ነው የመጣሁት። ቆይ ምን እስኪፈጠር ነው ዝም የምለው? በጣም ብዙ እርም እኮ ነበረኝ። ይሄን ሁሉ ገንዘብ ከሱርዬ ጋር የሚቆጣጠር ሀሳብ ነበረኝ። ግን ነገሮች ሊሳኩ ጫፍ ላይ ሲደርሱ ይኸው የሚሆነው ደግሞ እንደዚህ ነው። ቆይ ሁሉ ነገር ለምን ይላል? እሺ ቆይ ምንስ ነው ማድረግ ያለብኝ? ጀግና እኮ ምን ጥያቄ አለ? አለጃ እድሜ ዘመኔ ሙሉ ሲጫወትብኝ ኖሮ ይሄን ሁሉ አለማሳጠት ነው። እሺ ቆይ ታዲያ ማድረግ ያለብኝ ምንድን ነው? ማድረግ የምችለው አንቺ ልጅ ግን ምን ሆነሽ ነው ይሄንን ያህል የምታስቢው? እማዬ በረከት ሳይመጣ ይችን ሰይጣን ከዚህ ቤት ማስወጣት አለብን ነው እንዴ? ምን ነው አትስማሚ? ኧረ እስማማለሁ። እኔስ ፍላጎቴ ምን ሆነና? ግን ፊትሽ እንደዛ ይመስል። አይ ትንሽ ሀሳብ ገብቶኝ ነው። እኔ ልጅ ምን ነው ያስጨነቀሽ ነገር አለ እንዴ እማዬ? አይ ኧረ የለም። ይኸውልሽ ኧረ ዝም ብዬ ነው። እኔ ልጅ እሺ። ግን እማዬ መናገር የምትፈልጊው ነገር ካለ እንድናገኝ ብዬ ነው። እሺ ሲኖር እነግርሻለሁ። ልጅ ምን ሆና ነው እማዬ? እኔ እኮ በቃ ሳገኝ እንዴት ደስ እንዳለኝ። በቃ እንደዚህ ቶሎ አገኛለሁ ብዬ አላሰብኩም ነበረ። ወይኔ ፈጣሪ፣ ወይኔ በቲቲ ቤኪ። ግን ቆይ አንተ አታወራም? እኔ ብቻ ነኝ የማወራው? እያዳመጥኩሽ ነው። ወይኔ ፈጣሪ ቤኪ፣ እኔ
እኔ ደግሞ እንድታወራኝ እፈልጋለሁ። ምን እንዳወራ ነው የምትፈልጊው? ወይኔ ቤኪ ግን በቃ አንተ አትለወጥም። አሁንም እንደ ድሮ ነህ። አሁን ብትሄጂ ሚሻል ይመስለኛል። እንዴ ወይኔ በቲቲ ሞት ምን ሆነ ነው? ቆይ ይሄን የመሰለ ጨዋታ ይዘን። ልክ ነሽ። አሁን የዶክተር መምጫው ሰዓት ደርሷል። ከኔ አንሱ ሌላ ሰው እዚህ መኖሩ የሚረብሸው ይመስለኛል። ስለዚህ ሂጂ። እሺ እሄዳለሁ። ግን ቤኪ ተመልሼ ግን መጥቻ ይሃለሁ። አይ ቤት መምጣቴ ስለማይቀር እዛው እናወራለን። በቃ እሺ ቤኪ አንተ ካልክ ሄዳለሁ። ግን እስካሁን ትናፍቀኛለህ። ይሄን ነው ታውሽ ቤኪ ሄደች እንዴ? ያለች እኮ መስሎኝ ነበር። አሁን ወጣች። እሺ ወደ ተጨምራለህ። ይበቃኛል። ቀኑ ምግብ ሳልበላዋል። ብርቱካን ምንድን ነው እዚህ ሰው እንዳሌባ የምትንሸዋከኪው? ማለት የሰው ሸክታይሽ እርግጠኛ ነኝ ፈርተሽ ነው አይደል? ምን የሚያስፈራ ነገር አለ? ለምን እፈራለሁ? አልፈራውም። እሺ እሱን ተይው። መቼ ነው ዕቃሽን ጠቅልለሽ ከዚህ ቤት ለመውጣት ያሰብሽው? ልጄን ከወለድኩ በኋላ። ምንድን ነው ያልሽው? ቀልደኛ ነሽ። ትጫወቺው የለ እንዴ? በእናትሽ ወይኔ በቲቲ ሞት ምን ሆናችሁ ነው? ቆይ አንቺ ግን ሁሌ ችግር መፍጠር አይሰለችሽም እንዴ? ቆይ እንዴት መከሽ ነው የምትሰሚኝ? ደግሞ ስሚኝ፣ ባልሽ ላይ ያደረግሽው ነገር ትክክል አይደለም። ይሄን አምነሽ አንገትሽን ደፍተሽ ብትቀመጭ ነው የሚሻልሽ። እኔ ምንሽ ዙፋንዬ፣ ወንድምሽን አሁን አይቼው ነው የመጣው። በጣም ደህና ነው፣ ምንም አታስቢ። አንቺ ቅሌታ። ቆይ ምን ለማድረግ እያሰብሽ ነው? እማይገባኝ ነው የሚመስልሽ? አሁንስ በቃሽ። ዙፋንዬ አንድ ማሳይሽ ነገር አለ። ትዝታ ምን እያደረግሽ ነው?